ቀስ ቀስ ብለሽ እናቴ ተረጋግተሽ። የአረብ ልጅ ነው የወደቀብሽ? ሽንት ቤት ውስጥ ወደቀች። ተጎዳ? የስንት ዓመት ልጅ ነው? አይዞሽ ማሬ ተረጋግተሽ ንገሪና እንዲገባል። የስንት ዓመት ልጅ? 3 ዓመት። ገላውን እያጠብሽ ነው? ዋና የዋኘች ነበር ነው ወደቀችብኝ። ሽንት ቤት ውስጥ ይዋኛል እንዴ? ገንዳ ውስጥ ነው? አዎ ገንዳ ተደርጎ ሽንት ቤት ውስጥ ማስከሰ ወደቀችብኝ። ጠብቄ ነበር ጠብቋት ነበር እና ንጣትዬ ትጫወታለች። ከዛ ወደቀች። አይዞሽ እሺ። ማለት ደማች ተጎዳች ልጅቷ ህፃኗ? ቴራሚዶ እናቷን ነክቷታል? ግንባሯ ላይ ደም አይቻለኝ። ግንባሯ ላይ ደም አይቻለኝ። እና ምን አረግሽ? ወዲያው ሰዎቹን ጠራሻቸው? እናትና አባትን ጠራሽ ወዲያው ስትወድቅብሽ? አስቲናዶ ቤት ውስጥ ነበረች። ከዛ አይዞሽ እስቲ ውሃ ተረጋጊ። አንዴ ከተፈጠረ በኋላ ኮኪ አንዴ ተረጋጊ፣ ውሃ ጠጭና አንዴ ከተፈጠረ በኋላ ወደ መፍትሄ ስለሆነ መሄድ ያለብን። አንቺ ተረጋግተሽ ንገሪን። አሁን በጣም ትንፋሽሽ ስለሚጨንቅ እየሰማንሽ በደንብ መስማት አልቻለም። እስቲ ውሃ ጠጭ። ተፈጥሯል፣ ኦልሬዲ ሆኗል ነገሩ። ስለዚህ ወደ መፍትሄ ነው መሄድ ያለብን። ወጣች ሰውዬው። እሺ ነገር ከሆነች ብደያ ራስሽ ብሎ ቆልፎብኝ ወጣ። ልጅቷን ሆስፒታል ወሰዷት። ልጅቷን ሆስፒታል ይዘዋት ሄዱ። አሁን እዛት ወጡና ከዛ ሰውዬው አንድ ነገር ከሆነች ልጅ ብደያ ራስሽ አለኝ። ቆልፎብኝ ሄደ። እስካሁን ከሆስፒታል አልተመለሱ? አልተመለሱ። 5 ሰዓት እኮ ነው የሄዱት። 1 ሰዓት ሆናቸው ከሄዱ? 5 ሰዓት ላይ ነበር የወጡት ማለት ነው። 1 ሰዓት ተኩል ሆናቸው። አዎ ሆስፒታል እኮ ወረፋ ምን ኢመርጀንሲም ቢሆን እንትን ይላል። ቆይ የት ሀገር ነው? ዱባይ ነኝ። ራስ ታይማ። እሺ ለማንኛውም አንቺ የሆነ ነገር ከሆንሽ እኛ እንድንደርስልሽ አሁን ስልክ ቁጥርሽን ለሞዴሬተሮቼ ትልኪያለሽ፣ አስገባልሻለሁ። ሎኬሽን ትልኪልኛለሽ። ድንገት ሰዎቹ ከሆስፒታል ሲመለሱ የሆነ ነገር እንድንጠይቅ የማዳምን ስልክ ቁጥር ትልኪልኛለሽ። የሆነ ነገር ከሆንሽ እንድንጠይቅ። ግን አሁን ከሆስፒታል እስኪመለሱ ድረስ እንዳትጠፊ፣ ከቤት እንዳትወጪ። ከጠፋሽ በህግ ትጠየቂያለሽ። ሆን ብለሽ ይመስለው ቆልፎብኛል ማለት ነው። ቆልፎብኛል እኮ ይመጡልሽ። ይሄ ቀዳው ቀደር ነው። ይሄ አክሲደንት ነው፣ ይፈጠራል። አንቺ ሆን ብለሽ አልጣልሻትም። ልጅቷን ወድቃ ነው። ስለዚህ ሲመጡ እግራቸው ላይ ወድቀሽ ይቅርታ አድርጉልኝ። እኔ ይሄ ፈጣሪ ያደረገው ነገር ነው፣ አክሲደንት ነው እንጂ እኔ ሆን ብዬ አልጣልኳትም። በያቸው ካልፈለጉሽ ወደ ቢሮ ይመልሱ። ምን አልሽ? በልጆቹ ቀልድ እኮ ታዲያ አሁን ምንም እኮ እሺ ይኸውልሽ ኮኪ፣ አሁን ሰዓት ሳናቃጥል ሰዎቹ ሳይመጡ ቶሎ ለቤቲ ስልክ ሽላኪና ዋትሳፕ ላይ ሀቢባ ነኝ ስልሽ ሎኬሽን ሽላኪልኝ፣ የመዳምሽን ስልክ ላኪልኝ። ከጠፋሽ መዳም ጋር እንድደውልና የታለች እንድላት። እሺ ልጅቷ ተጎድታለች። ይዘዋት ሄደዋል እና በር ቆልፈውብኝ ስለሄዱ ፈርቻለሁ ሲመለሱ ብላ ታሳውቅ ለፖሊስ። በባዶ ሜዳ ግርግር እንዳንፍቅ እኮ ነው። ለፖሊስ ታሳውቃ፣ ፖሊስ ቤት መጥቶ ሰዎቹ ሲጠብቃቸው ደግሞ የበለጠ እንዳይናደዱ። ላይክ ሰዎቹ ልጃቸው ደህና ሆና ምንም ባይሉስ ለድጉም ታሳውቅ። ስልኳ ሳይወሰድ ካላችሁ ታሳውቅ። ግን መጀመሪያ ለኛ ሎኬሽኗን ትላክልን። እንዴት ፓስፖርት ኮፒሽ የለሽም ማሬ? ቀስ ብለሽ እናቴ ተረጋግተሽ። የአረብ ልጅ ነው የወደቀብሽ? ሽንት ቤት ውስጥ ወደቀች። ተጎዳ? የስንት ዓመት ልጅ ነው? አይዞሽ ማሬ ተረጋግተሽ ንገሪና እንዲገባል። የስንት ዓመት ልጅ? 3 ዓመት። ገላውን እያጠብሽ ነው? ዋና የዋኘች ነበር ነው ወደቀችብኝ።
ሽንት ቤት ውስጥ ይዋኛል እንዴ? ገንዳ ውስጥ ነው? አሁን ገንዳ ተደርጎ ሽንት ቤት ውስጥ ማስከሰው ደጅብኝ ጠብቄ ተብዬ ነበር። ጠብቋት ነበር እና ንጣትዬ ትጫወታለች። ከዛ ወደቀች። ታይዞሽ። እሺ ማለት ደማች፣ ተጎዳች ልጅቷ ህፃኗ? ቴራሚዶ ጭንቅላቷን ነክቷታል? ግንባሯ ላይ ደም አይቻለኝ። ግንባሯ ላይ ደም አይቻለሁ። እና ምን አረግሽ? ወዲያው ሰዎቹን ጠራሻቸው? እናትና አባትን ጠራሽ ወዲያው ስትወድቅብሽ? ማርቲናዶ ቤት ውስጥ ነበረች። ከዛ አይዞሽ እስቲ ውሃ ተረጋጊ። አንዴ ከተፈጠረ በኋላ ኮኪ አንዴ ተረጋጊ፣ ውሃ ጠጭና አንዴ ከተፈጠረ በኋላ ወደ መፍትሄ ውስጥ ሆነ መሄድ ያለብን። አንቺ ተረጋግተሽ ንገሪን። አሁን በጣም ትንፋሽሽ ስለሚጨንቅ እየሰማንሽ በደንብ መስማት አልቻለም። እስቲ ውሃ ጠጭ። ተፈጥሯል፣ ኦልሬዲ ሆኗል ነገሩ። ስለዚህ ወደ መፍትሄ ነው መሄድ ያለብን። ጃሙ ዛት ወጣች ሰውዬው። እሺ እስት ነገር ከሆነች ብደያ ራስሽ ብሎ ቆልፎብኝ ወጣ። ልጅቷን ሆስፒታል ወሰዷት። ልጅቷን ሆስፒታል ይዘዋት ሄዱ። አሁን እዛት ወጡና ከዛ ሰውዬው አንድ ነገር ከሆነች ልጅ ብደያ ራስሽ አለኝ። ቆልፎብኝ ሄደ። እስካሁን ከሆስፒታል አልተመለሱም? አልተመለሱም። 5 ሰዓት ሆነ ሄዱት። 1 ሰዓት ሆናቸው ከሄዱ? 5 ሰዓት ላይ ነበር የወጡት ማለት ነው። 1 ሰዓት ተኩል ሆናቸው። አዎ ሆስፒታል እኮ ወረፋ ምን ኢመርጀንሲም ቢሆን እንትን ይላል። ቆይ የት ሀገር ነው? ዱባይ ነኝ። ራስ ካይማ። እሺ ለማንኛውም አንቺ የሆነ ነገር ከሆንሽ እኛ እንድንደርስልሽ አሁን ስልክ ቁጥርሽን ለሞዴሬተሮቼ ትልኪያለሽ፣ ያስገባልሻለሁ። ሎኬሽን ትልኪልኛለሽ። ድንገት ሰዎቹ ከሆስፒታል ሲመለሱ የሆነ ነገር እንድንጠይቅ የማዳምን ስልክ ቁጥር ትልኪልኛለሽ። የሆነ ነገር ከሆንሽ እንድንጠይቅ። ግን አሁን ከሆስፒታል እስኪመለሱ ድረስ እንዳትጠፊ፣ ከቤት እንዳትወጪ። ከጠፋሽ በህግ ትጠየቂያለሽ። ሆን ብለሽ ያደረግኩት ይመስለው። ቆልፎብኛል ማለት ነው። ቆልፎብኛል እኮ ይኸውልሽ፣ ይሄ ቀዳው ቀደር ነው። ይሄ አክሲደንት ነው፣ ይፈጠራል። አንቺ ሆን ብለሽ አልጣልሻትም። ልጅቷን ወድቃ ነው። ስለዚህ ሲመጡ እግራቸው ላይ ወድቀሽ ይቅርታ አድርጉልኝ። እኔ ይሄ ፈጣሪ ያደረገው ነገር ነው፣ አክሲደንት ነው እንጂ እኔ ሆን ብዬ አልጣልኳትም። በያቸው ካልፈለጉሽ ወደ ቢሮ ይመልሱ። ምን አልሽ? በልጆቹ ቀልድ እኮ ታዲያ አሁን ምንም እኮ። እሺ ይኸውልሽ ኮኪ፣ አሁን ሰዓት ሳናቃጠል ሰዎቹ ሳይመጡ ቶሎ ለቤቲ ስልክ ሽላኪና ዋትሳፕ ላይ ሀቢባ ነኝ ስልሽ ሎኬሽን ሽላኪልኝ፣ የመዳምሽን ስልክ ላኪልኝ። ከጠፋሽ መዳም ጋር እንድደውልና የታለች እንድላት። ልጅቷ ተጎድታለች። ይዘዋት ሄደዋል እና በር ቆልፈውብኝ ስለሄዱ ፈርቻለሁ ሲመለሱ ብላ ታሳውቅ ለፖሊስ። በባዶ ሜዳ ግርግር እንዳንፈቅ እኮ ነው። ለፖሊስ ታሳውቃ፣ ፖሊስ ቤት መጥቶ ሰዎቹ ሲጠብቃቸው ደግሞ የበለጠ እንዳይናደዱ። ላይክ ሰዎቹ ልጃቸው ደህና ሆና ምንም ባይሉስ ለድጉም ታሳውቅ። ስልኳ ሳይወሰድ ካላችሁ ታሳውቅ። ግን መጀመሪያ ለእኛ ሎኬሽኗን ትላክልን። እንዴት ፓስፖርት ኮፒሽ የለሽም ማሬ? ቀስ ብለሽ እናቴ ተረጋግተሽ። የአረብ ልጅ ነው የወደቀብሽ? ሽንት ቤት ውስጥ ተጎዳ? የስንት ዓመት ልጅ ነው? አይዞሽ ማሬ ተረጋግተሽ ንገሪና እንዲገባል። የስንት ዓመት ልጅ? 3 ዓመት። ገላውን እያጠብሹ ነው? ዋና የዋኘች ነበር ነው ትቀጭብኝ። ሽንት ቤት ውስጥ ይዋኛል እንዴ? ገንዳ ውስጥ ነው? አዎ ገንዳ ተደርጎ ሽንት ቤት ውስጥ ማስከሰው ትቀጭብኝ። ጠብቄ ተብዬ ነበር። ጠብቋት ነበር እና ንጣትዬ ትጫወታለች። ከዛ ወደቀች። ታይዞሽ። እሺ ማለት ደማች፣ ተጎዳች ልጅቷ ህፃኗ? ቴራሚዶ ጭንቅላቷን ነክቷታል? ግንባሯ ላይ ደም አይቻለኝ።
ግንባሯ ላይ ደም አይቻለሁ። እና ምን አረግሽ? ወዲያው ሰዎቹን ጠራሻቸው? እናትና አባትን ጠራሽ? ወዲያው ስትወድቅብሽ አልቲናዶ ቤት ውስጥ ነበረች። ከዛ አይዞሽ እስቲ ውሃ ጠጪ፣ ተረጋጊ። አንዴ ከተፈጠረ በኋላ ኮኪ አንዴ ተረጋጊ፣ ውሃ ጠጭና አንዴ ከተፈጠረ በኋላ ወደ መፍትሄ ስለሆነ መሄድ ያለብን። አንቺ ተረጋግተሽ ንገሪን። አሁን በጣም ትንፋሽሽ ስለሚጨንቅ እየሰማንሽ በደንብ መስማት አልቻለም። እስቲ ውሃ ጠጭ። ተፈጥሯል፣ ኦልሬዲ ሆኗል ነገሩ። ስለዚህ ወደ መፍትሄ ነው መሄድ ያለብን። ራሞ ዛት ወጣች ሰውዬው። እሺ እስት ነገር ከሆነች ብደያ ራስሽ ብሎ ቆልፎብኝ ወጣ። ልጅቷን ሆስፒታል ወሰዷት። ልጅቷን ሆስፒታል ይዘዋት ሄዱ። አሁን እዛት ወጡና ከዛ ሰውዬው አንድ ነገር ከሆነች ልጅ ብደያ ራስሽ አለኝ። ቆልፎብኝ ሄደ። እስካሁን ከሆስፒታል አልተመለሱም። አምስት ሰዓት እኮ ነው የሄዱት። አንድ ሰዓት ሆናቸው ከሄዱ። 5 ሰዓት ላይ ነበረ የወጡት ማለት ነው። አንድ ሰዓት ተኩል ሆናቸው። አዎ ሆስፒታል እኮ ወረፋ ምን ኢመርጀንሲም ቢሆን እንትን ይላል። ቆይ የት ሀገር ነው? ዱባይ ነኝ። ራስ ካይማ። እሺ ለማንኛውም አንቺ የሆነ ነገር ከሆንሽ እኛ እንድንደርስልሽ አሁን ስልክ ቁጥርሽን ለሞዴሬተሮቼ ትልኪያለሽ፣ አስገባልሻለሁ። ሎኬሽን ትልኪልኛለሽ። ድንገት ሰዎቹ ከሆስፒታል ሲመለሱ የሆነ ነገር እንድንጠይቅ የማዳምን ስልክ ቁጥር ትልኪልኛለሽ። የሆነ ነገር ከሆንሽ እንድንጠይቅ። ግን አሁን ከሆስፒታል እስኪመለሱ ድረስ እንዳትጠፊ፣ ከቤት እንዳትወጪ። ከጠፋሽ በህግ ትጠየቂያለሽ። ሆን ብለሽ ነው የሚመስለው። ቆልፎብኛል ማለት ነው። ቆልፎብኛል እኮ ይኸውልሽ፣ ይሄ ቀዳው ቀደር ነው። ይሄ አክሲደንት ነው፣ ይፈጠራል። አንቺ ሆን ብለሽ አልጣልሻትም። ልጅቷን ወድቃ ነው። ስለዚህ ሲመጡ እግራቸው ላይ ወድቀሽ ይቅርታ አድርጉልኝ። ይሄ ፈጣሪ ያደረገው ነገር ነው፣ አክሲደንት ነው እንጂ እኔ ሆን ብዬ አልጣልኳትም። በያቸው ካልፈለጉሽ ወደ ቢሮ ይመልሱ። ምን አልሽ? በልጆቹ ቀልድ እኮ ታዲያ አሁን ምንም እኮ እሺ ይኸውልሽ ኮኪ፣ አሁን ሰዓት ሳናቃጥል ሰዎቹ ሳይመጡ ቶሎ ለቤቲ ስልክ ሽላኪና ዋትሳፕ ላይ ሀቢባ ነኝ ስልሽ ሎኬሽን ሽላኪልኝ፣ የመዳምሽን ስልክ ላኪልኝ። ከጠፋሽ መዳም ጋር እንድደውልና የታለች እንድላት። ልጅቷ ተጎድታለች። ይዘዋት ሄደዋል እና በር ቆልፈውብኝ ስለሄዱ ፈርቻለሁ ሲመለሱ ብላ ታሳውቅ ለፖሊስ። በባዶ ሜዳ ግርግር እንዳንፍቅ እኮ ነው። ለፖሊስ ታሳውቃ፣ ፖሊስ ቤት መጥቶ ሰዎቹ ሲጠብቃቸው ደግሞ የበለጠ እንዳይናደዱ። ላይክ ሰዎቹ ልጃቸው ደህና ሆና ምንም ባይሉስ ለድጉም ታሳውቅ። ስልኳ ሳይወሰድ ካላችሁ ታሳውቅ። ግን መጀመሪያ ለእኛ ሎኬሽኗን ትላክልን። እንዴት ፓስፖርት ኮፒሽ የለሽም ማሬ?